በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአባ ሎጥ ደቀ መዝሙር አባ ጴጥሮስ ስለ አባ አጋቶን እንዲህ ብሏል። አንድ ጊዜ በአባ አጋቶን በዓት ያለው አንድ ወንድም መጣና አባ አጋቶንን ከወንድሞች ጋር መኖር እሻ ነበር፣ እስቲ እንዴት አብሬያቸው መኖር እንዳለብኝ ምከረኝ ሲል ጠየቀው። አባ አጋቶንም በኑሮ ሁሉ የእንግዳ ሰው አይነት ልቡን አይኑር፣ ልክ በመጀመሪያው ያገኘሃቸው ቀን የምትሆነውን አይነት በጣምም አትቅረባቸው፣ በጣምም አትራቃቸው አለው። በዚህ ጊዜ አባ መቃርዮስ ይህ መቀራረብ ምን ያስከትላል ሲል ጠየቀው። አባ አጋቶንም ያማ እንደ ኃይለኛ አውለ ነፋስ ያለ ነው፣ ሊንሳፈፍ የሚችለውን ሁሉ እያነሳ የዛፎቹን ፍሬ ያበላሽባቸዋል። አባ መቃርዮስም ያለ መጠን መናገር ይህን ያህል ይጎዳል እንዴ ብሎ ጠየቀ። አባ አጋቶንም የማይቆጣጠሩትን ምላስ ያህል መጥፎ ጾር የለም፣ እርሷ የፈተና ሁሉ እናት ናት። ስለሆነም እውነተኛ የሥራ ሰው አይጠቀምባትም። አንዲት ትንሽ አልጋ የነበረችው አንድ ወንድም አውቃለሁ። እርሱ በበዓቱ ለረዥም ዘመናት ከኖረ በኋላ ያችን ትንሽ አልጋ ሳልጠቀምባት ከበዓቴ ወጣው፣ ምክንያቱም እዚያ መኖሯን የነገረኝ ሰው አልነበረምና ይል ነበር። ጠንካራ መነኩሴ ማለት ታዋጊ ነው። እኔ ማንንም አሳዝኜ ወደ መኝታዬ ገብቼ አላውቅም። ማንም ቢሆን አሳዝኖኝ ወደ መኝታው እንዲሄድ አልተወውም። አንድ ጊዜ ስለ አባ አጋቶን ትሕትና የሰሙ መነኮሳት ሊያዩት መጡ። የቁጣ ስሜቱን መተውንና አለመተውን ለማረጋገጥ ብለው አመንዝራውና ትዕቢተኛው አጋቶን ማለት አንተ ነህ አሉት። አባ አጋቶንም አዎ ትክክል ነው አላቸው። ቀጥለውም ፍሬ የሌለው ነገር ዘውትር የምታወራ አጋቶን ማለት አንተ ነህን አሉት። አዎ ነኝ አላቸው። መናፍቅ አጋቶን ማለት አንተ አይደለህምን ሲል ጠየቁት። ያን ጊዜ ግን መናፍቅስ አይደለውም ሲል መለሰላቸው። በዚህ ጊዜ እስካሁን የተናገርንብህን ሁሉ ተቀብለ የመጨረሻውን ለምን ተቃወም ካሉት። አባ አጋቶንም የመጀመሪያዎቹን ወቀሳዎች ለነፍሴ ተስማሚዎች ናቸውና ተቀበልኳቸው፣ ኑፋቄ ግን ከእግዚአብሔር መለየት ነው። እናም እኔ ከፈጣሪ መለየት አልፈልግም አላቸው። በዚህ የተነሳም የእርሱ ሕይወት አስደነቃቸው። አንድ ጊዜ አባ አጋቶንን በአፋ የሚታይ ምናኔ ይሻላል ወይስ በውስጥ የሚገኝ የነቃ ልቦና ይሻላል ብለው ጠየቁት። እርሱም ሰው ማለት ዛፍ ነው፣ አፋዊ ምናኔ ቅጠል፣ የልቦና ንቃት ግን ፍሬ ነው። ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። የማቴዎስ ወንጌል ምዕራፍ 3 ከቁጥር 10 ተብሎ እንደተገለጠው ድካማችን ሁሉ ውሳጣዊውን ፍሬ ለማፍራት መሆን አለበት። ያም ነፍስን መጠበቅ ነው። ይህ ግን የቅጠልን ከለላና ጌጥ ይፈልጋል። ያም አፍአዊ ምናኔ ነው ሲል መለሰላቸው። አባ አጋቶንን በሌሎች ላይ እንዲፈርድ የሚያነሳሳ ሐሳብ ሲመጣበት አጋቶን ሆይ ይህ ያንተ ተግባር አይደለም እያለ ራሱን ይገስጸው ነበር። ቁጡ ሰው ምንም እንኳን ሙት የማስነሳት ችሎታ ቢኖረው በእግዚአብሔር ዘንድ ግን ተቀባይነት የለውም ይል ነበር። አንድ ሰው ለእኔ በጣም ወዳጄ ቢሆን ነገር ግን እምብዛም ወደማይረባ ተግባር እየመራኝ ከሆነ እርሱን ከኔ አርቀዋለሁ። አንድ ቀን አባ አጋቶን በእጁ የሠራቸውን ነገሮች ለመሸጥ ወደ ገበያ ሲወጣ በመንገድ ዳር አንድ ሽባ ሰው አገኘ። ሽባውም የት እንደሚሄድ አባ አጋቶንን ጠየቀው። አንዳንድ ነገሮች ለመሸጥ ወደ ገበያ እሄዳለሁ አለው። ሽባው ሰውም እባክህ ተሸክመ ወደዚያ ውሰደኝ ሲል ለመነው። አባ አጋቶንም ያንን ሰው ተሸክሞ ወደ ከተማ ወሰደው። ሽባው ሰውዬ ዕቃዎችህን ከምትሸጥበት ቦታ አጠገብ አኑረኝ አለው። አባ አጋቶንም እንደዚያው አደረገው። አባ አጋቶን የመጀመሪያውን ዕቃ ሲሸጥ ምን ያህል ሸጥከው ብሎ ሽባው ሰው ጠየቀው። እርሱም ዋጋውን ነገረው። ያም ሽባ ሰው እባክህ ዳቦ ግዛልኝ ሲለመነውና ገዛለት። አባ አጋቶን ሁለተኛውን ዕቃ ሲሸጥ ምን ያህል ሸጥከው ሲል ያ ሰው ጠየቀው። እርሱም ዋጋውን ነገረው። እባክህ ይህ ነገር ግዛልኝ ሲል ለመነው። አባ አጋቶንም ገዛለት። በዚህ መልኩ ሁሉንም ዕቃዎች ሽጦ በጨረሰ ጊዜ ያ ሽባ ሰው ወደ በዓትህ ትመለሳለህን ሲል ጠየቀው። አዎ፣ እንግዲያውስ እባክህ ቀድሞ ወዳገኘኸኝ ስፍራ አዝለመልሰኝ አለው። አባ አጋቶንም ያን ሽባ ሰው ተሸክሞ ወደ ቀድሞ ቦታው መለሰው። በዚህ ጊዜ ሽባው ሰው አባ አጋቶን በሰማይና በምድር በረከት ተሞላህ ብሎ ተናገረው። ወዲያው አባ አጋቶን ዓይኑን አንስቶ ሽባውን ቢያየው በቦታው የለም። ሊፈትነው ይህን ያደረገው መልአከ እግዚአብሔር ነበር። ጠባቡና ከባዱ በር የትኛው ነው?
የማቴዎስ ወንጌል ምዕራፍ 7 ከቁጥር 14 ተብሎ በተጠየቀ ጊዜ አባ አጋቶን እንዲህ አለ። ልቡናን መቆጣጠር ራስንም ለእግዚአብሔር ሲሉ ከመሻቱ ማራቆት ነው። እኛ ሁሉን ትተን ተከተል የተባለው ትርጉም ይህ ነው። የማቴዎስ ወንጌል ምዕራፍ 19 ከቁጥር 27። አባ አጋቶን ወደ ቲቤያድ ገዳም ሲመጣ ገና ሕፃን ነበር። ያሳደገውና ያስተማረው አባ ጴሜን ነው። በመቀጠልም ወደ አስቄጥስ ተጉዞ ከአባ እስክንድርና ዞይለስ ጋር ለጥቂት ጊዜ ኖሯል። ገዳመ አስቄጥስ ለመጀመሪያ ጊዜ ሲጠፋ አባ አጋቶን ከደቀ መዝሙሩ ከአባ አብርሃም ጋር በመሆን ከደብረ ትሮኤ ሳይርቅ ከአባይ ወንዝ አጠገብ መኖር ጀመረ። የአባታችን የአባ አጋቶን ረድኤት በረከታቸው በሁላችን ላይ ይደርብን። በበረሃው ጉያ ውስጥ ከተባለው መጽሐፍ የተወሰደ ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።